እህቶችዬ ኑ እንብላ። ሽንኩርቱና የተፈጨው ስጋችን በስሏል። ቅመማችንን በላዩ ላይ እንጨምራለን። በመቀጠል ነጭ ሽንኩርት እንጨምርበታለን። ይሄ ማጂ ነው። አንድ ማጂ ጨምሬበታለሁ። በቃ ቲማቲም አልፈልግም አልጨምርበትም ማለት ነው። እናንተ ከፈለጋችሁ ቲማቲምም ሳልሳ መጨመር ትችላላችሁ። እኔ ግን በቃ እንደዚህ ነው የምሰራው ማለት ነው። በመቀጠል መኮረኒያችንን ደግሞ እንጥዳለን። ማብሰያ የምትሆን ትንሽዬ ውሃ ውሃችንን እናሞቃለን። ዘይት፣ ጨው፣ አንድ ሙሉን መኮረኒ እናንተ እንደ ቤታችሁ መስራት ትችላላችሁ። ብዛት ከሆነ አንድ ተግማሽም ማድረግ ትችላላችሁ። እኔ ግን አንድ መኮረኒ ነው የምጠቀመው ማለት ነው። እንደዚህ ካደባለቅን በኋላ ለ30 ደቂቃ ከድነዋለን ማለት ነው። የተጠቀምኩት መኮረኒ ይሄ ነው። እናንተ ያላችሁን መኮረኒ ቤት ውስጥ ያላችሁን መኮረኒ መጠቀም ትችላላችሁ። ሁለት ወጦች ግን መኮረኒያችን ደርሷል። እኔ እዚሁ ላይ ነው አላጨነፍከውም። ውሃን እስኪጨርስ ተጠብቀዋላችሁ ማለት ነው። አሁን ትንሽ ውሃ ቀርቶታል። እሷን እስኪጨርስልን ደግሞ በሸሜላችንን እንሰራለን ማለት ነው። 2 ብርጭቆ ውሃ ያስፈልገናል። እንደዚህ ካደባለቅን በኋላ ሲፈላለን ዱቄት ፎርኖ ዱቄት ማለት ነው። 1 ማንኪያ በትልቁ ከዛ እናደባልቀዋለን። ይሄ ከመኮረኒው ላይ የምናደርገው በሸሜሉ ማለት ነው። እንደዚህ ዱቄቱን እያየን አነስ ባለች እንደዚህ እንጨምረዋለን ማለት ነው። እናደባልቀዋለን። እንግዲህ በመቀጠል ደግሞ ዱቄቱ ትንሽ ሲብላላልን ነሻ የበቆሎ ዱቄቷን ማለት ነው። ነሻ 1 ማንኪያ እንደዚህ የምታክል እንጨምርበታለን ማለት ነው። እንደዚህ ካደባለቀን በኋላ ደግሞ ልክ መውጫው ላይ ጅብን ሳይል ማለት ነው። ጅብን ሳይል ከሌላችሁ ጅብነት ሙረባ ወይንም ደግሞ ጅብነት ኬሪ መጠቀም ትችላላችሁ ማለት ነው። እንደዚህ ሳይበዛ 2 ማንኪያ የሚሆን እንጨምራለን ማለት ነው። ከዛ ጨው ትንሽዬ ሳይበዛ፣ ትንሽዬ ፍልፍል አስወጥ፣ እና በቃ ጨረስን። አሁን ደግሞ መኮረኒውንና ለማደባላለቅ ወደዛ እንሄዳለን። እንደዚህ እናደርግና ሰኒያችን ላይ ግማሽ መኮረኒ ከስር እንደዚህ ካደረግን በኋላ እዚህ ጋር የሰራ ነው ከላዩ ላይ ትንሽ እንደዚህ ከስር እንደዚህ እናፈስበታለን ማለት ነው። እዛ እንደዚህ እናደባላልቀዋለን። እንደዚህ ማለት ነው። የጠበስነውን ስጋ እዚህ ላይ ካደረገን በኋላ ከላይ ከዛም በኋላ ደግሞ በስተመጨረሻ መኮረኒ እንደዚህ ከላይ እናደርግበታለን ማለት ነው። እንደዚህ ካስተካከልን በኋላ መኮረኒያችንን የቀረንን ግማሹን እንደዚህ ካስተካከልን በኋላ ማለት ነው
መኮረኒ በሸሜላችንን እላው ላይ እንደዚህ እናደርግበታለን። ከላይ ጅብነት ሙዘሬላ ካላችሁ ጅብነተል ሙዘሬላ ማድረጉን ትችላላችሁ ማለት ነው። እኔ ግን ስለሌለኝ አልጠቀምም። እንደዚህ አድርገን ወደ ፍርን እናስገባዋለን ማለት ነው። ውዶችዬ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት የደውል ምልክቷንም መጫን እንዳይረሱ። መኮረኒ በሸሜላችንም ደርሶልናል። አሁን ልንበላ ነው። ወደ አበላሉ ትንሽ ደግሞ ቀዝቀዝ ቢል ማለት እንደዚህ ሳይቆራረጥ ይወጣላችኋል። ቀዝቀዝ ቢል ማለት ነው። እኔ ትኩሱን መብላት ስለፈለኩኝ ነው።